ስደት ላይ ተባላን በሰው ሀገር እና የርጌታሽን አላህ ይክፈልሽ። ለብዙ ሰው ትደግፊያለሽ። አሁንም ለብዙ ሰው እንድትሆኝ አላህ ያብርታሽ። ሌላ ምንም አይደለም። ወላሂ ከኔ ጋር የሚሰሩ ልጆች ሲተኙ ያስቀሉኛል። ማታ ማታ መተኛት አልችልም። እኔ ሲረጋ ደስ ይለኛል። አልሞትኩም ብዬ እራሴን አያለሁ። ምንም ማለትሽም አላህ ይርገዛሽን ይክፈልሽ። እኔ መክፈል አልችልም። ኧረ አይዞሽ ልጆችሽ አላህ ያሳድግልሽ። አይዞሽ ማንም ላይ ጉልበተኛ መሆን አይችልም። እዚህ ስደት ላይ እኛ እንዳለ ቤተሰብ ነን፣ እህት ወንድም ነን። መዋለድ ቋንቋ ነው። አይዞሽ እሺማ። ለምሳሽ አስገቢያት። ኔትወርክ እየነቀላት ነው ሙሪዳን። እሺ ሙሪዳ ላስረዳሽ የፈለኩት ነገሮቹ የተነሱበትንና እኔና እሱ አብረን ምን ያክል ጊዜ እንደሄድን ነው። እሷም አካለች ለምን የ5 ዓመት ደረሰ የራሱ ቢኖራት ብትል ካለባት ብትል ትችላለች። ምክንያቱም እሷ በአካውንት ስለላከች ማለት ነው። ገባሽ አይደለ? እዚህ ጋር ማለት ነው። እኔ ግን በዛን ሰዓት እያለሁ ከድጃ ሙሪዳ ስንት ብር ነው አንቺ ጋር ያላት? እሷም የኔ ብር አለባት። አዎ እኔም የተወሰነ ሂሳብ አለብኝ። እሺ ንገሪኝ፣ እሷ ስንት አለባት አንቺ ላይ? ስንት አለባት ያንቺ ዳ? ሙሪዳ እዚህ በተራ ነው የሚወራው። ሚውት አድርጊ ሙሪዳ። ተናገሪ ስልሽ ነው መናገር የምትችይው። ሚውት አድርጊ። እኔ ዛሬ የገባሁት እኔ አንደኛ ደረጃ ሀሳቤን በሙሉ ሰምተሽ እስካሁን ድረስ የእሷን ስሰሟት ነበር አይደል? ሀሳብ አልሰማችሁም። አንደኛ ደረጃ እሷ ያለባትን ሂሳብ ወይም እኔ ያለብኝን ሂሳብ አልካርኳትም በዛን ሰዓት። ገባሽ አይደል? ግን እኔ በዛን ሰዓት እያለሁኝ ቁብ ስጪኝ ብላይ ቁብ ልሰጣት ተዘጋጀች። ቁቡን ስላልሰጠኋት ስሜን አውጥታለች፣ ሪከርዳችንን አውጥታለች። እንዲህ ያለም የለም ማድረግ ያለባትንም አሁን ዝታለች፣ አውጥታለች። በፈለገችበት ቦታ ሂዳ ትክሰሳኝ። ዘመዶቼ የምታውቁኝ ሰዎች ጓደኞቼ መሆናችሁ ምንም የምታውቁኝ ሰዎች ታውቁኛላችሁ። ሀቢባ ነገሩን ታስተረጎምኩሽ። ይበቃል። ቻው፣ አመሰግናለሁ። በፈለገችበት ቦታ ደረሰኛላት አይደለም። አላዳመጥሽኝም እስካሁን ድረስ። እሷን ስታዳምጪ ቆይተሽ የእሷን ተቀብለሽ ብዙ ነገር ስትይ ነበረ። ላይ በላይ ነግሮኛል እኮ ሌላ ሰው። ስለ ዘረኝነት ተሳደበች የምትለው የት ነው? ስለ ዘረኝነት የተሳደቡት ስለሌላ ነገር የምታውቁ ማዳመጥ ትፈልጊያለሽ? እዛን ሰዓትማ አዋሳ ድቢያታለሁ። አዋሳ አርባኛለች እሱ እኔም እንደ ሂሳብ እንዳትጠይቂያት እቃሽን ተፈለግሽ ትስጥሽ ብለዋል። እቃዋን ሰጥቻታለሁኝ። አልካርኳትም። ግን እሷ የፈለገችውን ነገር አድርገሻል። ፎቶ የኔን አይደለም መቦሰት አይደለም እንኳን እኔ አይደለም ማንም ሰው ተቦስቶ የሚዘቀዘቅ ነው። ሙሪዳ ሂጂ ቀጥይ፣ ያዋጣሻል። አመሰግናለሁ። አልጨረስንም። እየሰርሻው ይፋለማል። እያወራን ባለው ልታዳምጡኝ ፈቃደኛ አይደላችሁም ብላ ነቅላ ወጣች። እና አዳምጥሽ ፈቃደኛ አይደለሽ አንቺ ኢማራትን አንቺ እንደሆንሽ የምትገዣት አብረን እናያታለን። ኦኬ እንደዚህ ሰስረዛት ሰውን መስደብ፣ የሰው ብሔር መስደብ፣ ጉራጌዎች ግማታሞች ብለሽ መሳደብ፣ እሷን የሰው ብሔር መስደብ፣ ሰው ላይ እንትን ማለት አንቺ ማንሽ? ሁ አር ዩ? ራስሽን እንደምንድን ነው የምታዩ? ብር አለባት ካልሽ ስንት ነው ብር ያለባት? ተናገሪ። እዚህ ጋር እሷ እኮ ሀቅ ስላላት ነው መታ እዚህ ጋር ቮይሶቿን ማስረጃዎቿን ሁላ ይዛ እዚህ ጋር መታ የተናገረችው አይደል? ልጅቷ ኃይለኛ ናት፣ ነበልባል ናት። ቀላል ነበልባል። እንደዛም ሆነ ታግሰን ሰምተናታል። መታ እዚህ ጋር ይሄንን ህዝብ ይቅርታ ካላለች ቀጥታ ወደ ክስ ነው የምንሄደው። የማርያም ደግሞ ማለት ነው እኔ ጊዜ የሰጠኋት ማርያም አንቺን ስላመንኩሽ ነው። ቅድም ነበር ልዘጋ የነበረው አንቺን ስለማቀሽ ነው። አለቀ። ንቃ። ይሄ ሁሉ ሰዓት አስጠብቃን መታ ውር 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 ግርግር ብላ እንትን ትላለች እንዴ? ዘይድ ነው የምትባለው። የሰው ሀቅ አትመልሽም። ምንድን ነው? እኔ ማንም ያቀኛል ቁብ ሰብስቤ እሰጣለሁ። ማንም አያውቅሽም። እኛ አናውቅሽም። ለምሳሌ እኛ ዛሬ ነው ያወቅንሽ። ታዋቂ ነኝ የሁሉ የዛትሽባትስ በውስጥ ገና ቮይስሽን እኮ አሰማና ጠይቅሻለሁ እኮ ጥያቄን እኮ አልጨረስኩም ገና እኔ። ማርያም ቤት አለች። ማርያም ካለሽ አንድ ቁጥር ጻፊ።
ይሄ ሁሉ 5000 ምናምን ሰው የናቅሽ አንድ ግለሰብን እንዴት እንደምታንገበግቢያት በውስጥ ፈጣሪ ይወቀው። አንድ ግለሰብ አትመለሽም። 5000 ምናምን ሰው ንቀሽ እንዲጮኸሽብን ምናምን ተመለቃቅረሽ ከወጣሽ አስቢው ለአንድ ሰው እንዴት እንደምታደርጊያት። ሀቅ ካለሽ ሌባ ካልሆንሽ ነይና እስከ መጨረሻው ተናገሪ። ታዋቂ ነኝ እንግዲህ እኛ እናት የሁሉ ሰው ኮሜንት ላይ አናቃትም ነው እያሉ ያሉት። ማን እንደሚያውቅሽ አይደሉ ማንን እኔ ታዋቂ ነኝ እዚህ ላይ የዚህ ሀገር ላይ ምናምን እንዴ we don't know you ሳኑ ከስሩ ሰሚ ይገባል። ከአንድ ወገን ሰምቶ ፍርድ የለም። አልፈረድንም። ማንሽ ራስሽ በፌክ አካውንት ልትሆኚ ትችያለሽ። ልመልስልሽ። እያዳመጥናት ነበር። እሷ ናት የተመነቃቀረችው። እያዳመጥኩሽ ነው እያልኳት የጠየኳት እሷ የኔ ብር አለባት ስትል ስንት ብር ነው አልኳት። ልጽፍ እዚህ ጋር እየጻፍኩ ስለሆነ መጨረሻ ላይ ተሳስበው ይሄ ያለብሽ ይህ በዚህ ቀን ክፋይ እንደዛ ልንባባል ስንት ብር ነው ያለባት ስትል ተንቀጠቀጠች። ምን አንቀጠቀጣት? ምን አውረገረጋት? ምንድን ነው እውነት ያለው ሰው መንቀጥቀጥ ማውረግረግ ምናምን ምን አመጣው? አሁንም ትገቢያለሽ ግቢ። አንቺ አንድ ግለሰብ ነሽ። ከ5000 ምናምን ሰው አንቺ አትበልጭ። ገባሽ አይደል? የተሳደብሽውን ብሄር ይቅርታ ጠይቀሽ ልጅቷን ቆሻሻ ያላልሻት ነገር የለም። ቆሻሻ አልሻት፣ ርካሽ አልሻት፣ ያልሰደብሻት አንቺ ችጋራ ማልሻት ሁሉም ይቅርታ ጠይቂ። የተሳደብሽውንም ማህበረሰብ ይቅርታ ጠይቂ። አንቺ አንድ ግለሰብ ሆነሽ ከ5000 ምናምን ሰው ይሄ ሁሉ ሰዓት ጠብቀን ንቀሽን ስትወጪ አይደብርሽም? ህዝብ ስትንቂ እሺ ከድጃ እዚህ ውስጥ እንዳለሽ ያው እናውቃለን። ጊቢና ነገሩን ወደ መጥፎ ሁኔታ ከሚሄድ ጊቢና ያለውን ነገር እንነጋገር። ሀቡም ነገሩን ለማስረዳት ነው፣ እያጠራች ለመሄድ ነው ያለውን ነገር የጠየቀች። ተረጋጊ፣ ስሜታዊ አትሁኚ፣ ተረጋግተሽ ለማውራት ሞክሪ። ጊቢና ያለውን ነገር ተነጋግረን ዛሬውኑን ጨርሰው። ነገ ካደረ ያው የሚመጣው ነገር ለአንቺም ለእህታችንም ጥሩ ስለማይሆን ነይ ጊቢና ተነጋገሪ። አንድ ቁጥር ጻፊ ትገቢያለሽ። ጠብቁም ብለሽ ሁሉ ሰው እየጠበቀሽ እድል ሰተንሽ ለሌላ ሰው እንደዚህ እንደው እድል ተሰጥቶትም አያውቅም። እና ነይ ተጠቀሚ። አዎ ተጠቀሚ፣ ነይ ተነጋገሪ፣ ስሜታዊ አትሁኚ። ያለሽ እውነታ ካለሽ እውነታ ይሄ ነው ብለሽ አስረጅ። ግቢና አንድ ቁጥር ጻፊ። እሷ ጋር የነበረው ብር ስላለቀ ከእሷ ጋር 600 ብር ልክ ስራ የገባውን ቀን ከዛ ከ600 ይለኛለሽ። ጉርሻ ላይ ማስፖስታት አለው፣ ሁሉ ቦታ ትፖስታለሽ። ቲክቶክ ላይ ሁሉ ነገር ነው የሚወጣው። ማንም ሰው ሰብን ተሳድቦ ይቅርታ መጠየቅ ግዴታ አለበት። አንቺንም ደግሞ ቆሻሻ ችጋራም ላለችሽ ይቅርታ ጠይቅሻለች። ርካሽ፣ ቆሻሻ፣ ችጋራም እነዚህ በጣም መጥፎ አጸያፊ ስድብ ናቸው። ሴት እንዴት ሴትን ርካሽ ትላለች? ሴት እንዴት ሴትን ቆሻሻ ትላለች? ይኸው ማስረጃ ቮይስ። ለምን ምን ስለሆንሽ ነው አንቺ አምባገነንነት የሚሰማሽ? ማን ስለሆንሽ? አንቺ አንድ ግለሰብ ነሽ፣ እኔ አንድ ግለሰብ ነኝ። እዚህ ጋር ግን 5000 ምናምን ህዝብ ነው ንቀሽ ተመናቅረሽብን የወጣሽው። እኔ ከእናንተ ከ5000 ምናምን እኔ አንዱ አበልጣለሁ ነው እያልሽ ነው ያለሽ። ህግ ያለበት ሀገር ነው ያለ ነው። ማንም ማንንም መበደል እቺ ልጅ ተይዛ ብትሄድ ነው ምንም አትሆንም። አንቺ ግን ህጋዊ ነሽ። ብዙ ነገር ነው የምትከስሪው። ኢቃማሽን ያሰራሽበት ምን ስለሰራሽ ወንጀል ባይዘወይ እዚህ ኢማራት ላይ ቤት ተከራይቶ ሸንሽኖ ማከራየት ህጋዊ አይደለም። ይሄን እንድታቂ ይፈልጋሉ። ህጋዊ አይደለም። ራናዊ ሰዎችን ሰብስበሽ ነው 30 ሰው የምትኖሪው። ለነዛ ሰዎች ጦስ እንዳትሆኚ። እሷ ቤት የምትኖሩ ሰዎች ቤቱን ለቃችሁ ውጡ። ነግሬያችኋለሁ። ቤቱን ለቃችሁ ውጡ፣ ሰርታችሁ ብሉ። አለቀ። ትመጫለሽ፣ በክብር እዚህ ጋር ትነጋገሪያለሽ። ካለበለዚያ የሚመጣውን አብረን እናያለን። ህግ አለ። ዩኤኢ ላይ ህግ አለ። ማንም ላይ ጉልበተኛ መሆን አይችልም።
አንቺ ለምንድን ነው እቺ ምስኪን በሽተኛ ታማሚ ማህፀኗን የታመመች የማህፀን እጢ ኦፕሬሽን እንድትደረግ ዶክተር ያዘዛትን እጢው ወደ ካንሰር እስኪቀየርባት ድረስ ነው ብሯን ማትመልሽላት? መታከም ነው እኮ የምትፈልገው እቺ ልጅ። ልታከምበት ብሬን ስጭኝ እያለች ነው። አንቺ ግን የስድብ ናዳ ነው ቮይስ የላክሽላት። እሷም ሰድባኛለች ካልሽ አንቺ ልክ እሷ እንዳመጣችሁ ቮይሱን አሰሚኝ። በቃ እሷ እንዳመጣችሁ ማስረጃ አምጪ። ሀቅ አለኝ አላልሽ? ሀቅሽን አምጪና ተናገሪ እዚህ ጋር። ያው ማህፀን ሴት ሆነሽ ማህፀን አለሽ ሴት ነሽ። ለሴት አታዝኝም?